ሰላም ፋሚሊዎቻችን እንደምን አላችሁ? እኔ ደህና ነኝ፣ እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ ደግሞ ወሳኝና ጠቃሚ መረጃ ለቴሌግራም ተጠቃሚዎች ወደ እናንተ ይዤ መጥቻለሁ ማለት ነው። ዛሬ ወሳኝ የሚባሉ ምርጥ 10 ቲፖችን የማሳያችሁ ይሆናል ማለት ነው። እስከ መጨረሻው ተከታትላችሁ እናንተም እነዚህን ፊውቸሮች እንድትሞክሩ ጋብዛችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ እንዲሰራ የምትፈልጉትም ነገር ካለ አስቀምጡልኝ። ሰብስክራይብ፣ ላይክ በማድረግ ማበረታታት ይቻላል። ቀጥታ ወደ ቪዲዮ እንሄዳለን። ይሄን የምንሰራው ወይም የዛሬውን ቪዲዮ 10ንም ስቴፕ የማሳያችሁ ቴሌግራም ውስጥ ነው። ስለዚህ ቴሌግራም አፕሊኬሽናችንን ነክተን እንገባለን። ቴሌግራም አፕሊኬሽን አንዴ ነክተን እንገባለን ማለት ነው። ከዛ ከገባን በኋላ መጀመሪያ ላይ የማሳያችሁ እንዴት አድርገን ነው ለሰው ፎቶ ስንልክ ከየሆነ ደቂቃ በኋላ ያ የላክነው ፎቶ እንዲጠፋ ወይም የላክነው መረጃ እንዲጠፋ ማድረግ የምንችለው የሚለውን ነገር ነው ማሳያችሁ ማለት ነው። ለምሳሌ አንድ ሰው እዚህ ጋር መላክ የምፈልገውን ሰው ብመርጥ ከዛ በኋላ እዚህ ጋር የመላኪያ ምልክት አለች ማለት ነው፣ ወይም አታች ምልክት አለች። እሷን አንዴ እነካለን። ከዛ መላክ የምፈልገውን ፎቶ አንዴ መርጥለታል ማለት ነው። እዚህ ጋር ከሚመጡ አማራጮች የፈለጋችሁትን ፎቶ መምረጥ ትችላላችሁ ማለት ነው። ለምሳሌ የሚያመጣልን የፋይሎች ወይም የፎቶዎች እንትኖች አሉ። ስለዚህ ይሄን ፎቶ መላክ ብፈልግ ለምሳሌ ይሄውና እዚህ ጋር ከታች ላይ አድ ካፕሽን ከሚለው ስትሬት የታይመር ምልክት አለች ማለት ነው። እሱን ታይመር አንዴ ክሊክ የማደርግላችሁ ይሆናል ማለት ነው። እዚህ ጋር ለምሳሌ ስትነኩ አንዴ 3 ሰከንድ፣ 10 ሰከንድ፣ 30 ሰከንድ እንዲቆይ ማድረግ ትችላላችሁ ማለት ነው። እናንተ እንደፈለጋችሁ ቪዲዮ ወይም የምትልኩት ፋይል ምን ያህል ደቂቃ እንዲቆይ እንደምትፈልጉ አስቀምጡለት። እኔ 3 ሰከንድ ልና ሴንድ ምልክቷን የምነካ ይሆናል ማለት ነው። ከዛ ይሄ ከ3 ሰከንድ በኋላ መረጃው ይጠፋል ማለት ነው። ይሄ መጀመሪያው ነው፣ ተጠቀሙበት። ቀጥታ ወደ ሁለተኛው ስንሄድ ደግሞ ሁለተኛው የሚሆነው እንዴት አድርገን ነው ሜሴጅ አንድ ሰው ከላከልን በኋላ ቀጥታ ወደ ውስጥ ሳንገባ እንዳነበብን ማስመሰል የምንችለው ወይም ያነበብን እንዲመስላችሁ ማድረግ የምንችለው የሚለውን የማሳያችሁ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ለአንድ ሰው ሜሴጅ ብልክ የሆነ ሜሴጅ ከውጪ እየታየ ነው ሰላም የሚል። ይሄንን ሳያጠፋ እንዴት አድርገን ነው መመልከት የምንችለው የሚለውን ሳሳያችሁ የሰውየውን ፕሮፋይል ፒክቸር አንዴ ጫን አድርገን እንይዛለን ማለት ነው። ከዚያው እዚህ ጋር እንደምትመለከቱት ሰላም የሚለው ጽሑፍ ይታየናል ማለት ነው። ግን ለሰውየው ያ ሁለት ምልክቱ ወይም እንዳየን የሚያሳይ ምልክት አይመጣም ማለት ነው። ለምሳሌ ሄደን ቼክ ማድረግ እንችላለን። አንዴ ወደ ያኛው አካውንት እንሂድና ቼክ ማድረግ እንችላለን። ይኸው እዚህ ጋር ምንም አይነት እንደተከፈተ የሚያሳይ መረጃ የለም ማለት ነው። እያንዳንዳችሁ የነ ስቴፕ ተከትላችሁ እንደዚህ ማድረግ ትችላላችሁ ማለት ነው። ወደ ቀጣዩ ስቴፕ ሲሄድ ደግሞ ቀጣዩ ስቴፕ እንዴት ነው ሜሴጅ ብዙ ጊዜ ሲላክልን ቴሌግራም ውጪ ካለን ኖቲፊኬሽን ይመጣልናል። ያ ኖቲፊኬሽን እንዳይመጣ ወይም በሳይለንት እንዴት አድርገን ነው ድምጽ ሜሴጅ መላክ የምንችለው የሚለውን ነገር ሳሳያችሁ አሁንም እዚህ ጋር ይሄኛው ሜሴጅ አንዴ እንገባና እዚህ ጋር ሃይ ብዬ ጽፋለሁ። ከዛ እዚህ ጋር መላኪያ ምልክት አለች የቴሌግራሟ፣ እሷን አንዴ ጫን ብለን እንይዛለን ማለት ነው። ከዛ ሁለት ነገሮች ያመጣልናል፣ ስኬጁል ሜሴጅ እና ሴንድ ዊዛውት ሳውንድ የሚል አለ። ስለዚህ እኛ ሴንድ ዊዛውት ሳውንድ የሚለውን እነካለን ማለት ነው። ለምሳሌ ከላይ ሜሴጅ መጥቶልኛል ግን ምንም አይነት ድምጽ አያሰማም ማለት ነው። ወተን ቼክ እናድርግ እዛኛው አካውንታችን ላይ። የዚህኛው አካውንት ላይ እንደምትመለከቱት ሃይ ተብሎ ተልኮልኛል ግን ምንም አይነት ኖቲፊኬሽን ድምጽ ከውጭ አልሰማውም ማለት ነው። ይህ ሶስተኛው ስቴፕ ነው። ይቅርታ። ወደ ቀጣዩ ስንሄድ ደግሞ እዛው ጋር ሳንወጣ እንዴት ነው ሜሴጃችንን ስኬጁል አድርገን መላክ የምንችለው የሚለውን ነገር ነው የማሳያችሁ። አሁንም እዚህኛው አካውንት ላይ እንሆንና ወደ ያኛው አካውንት እንሂድና ይቅርታ በዚህኛው አካውንታችን ላይ አሁንም ሰላም ብዬ ልጻፍ። ከዛውንም የመላኪያውን ምልክት አንዴ ጫን ብለን እንይዛለን። ከዛ ስኬጁል ሜሴጅ የሚል ነገር እና ያው እዚህ ጋር እንደምትመለከቱት ስኬጁል ሜሴጅ የሚል ነገር አለ። እሱን አንዴ ክሊክ እናደርጋለን። ከዛ
በየትኛው ቀን በየትኛው ሰዓት መላክ እንዳለበት ያስቀምጣል ማለት ነው። ከፈለጋችሁ ዛሬ ወይ ነገ ማድረግ ትችላላችሁ። እዚህ ጋር ደግሞ ደቂቃውን ማስተካከል ትችላላችሁ ማለት ነው። ለምሳሌ ቱዴይ ትሉና በቃ ታይማችሁን በዚህ ወይ አሬንጅ አድርጋችሁ ሴንድ ትላላችሁ ማለት ነው። በዚህ ሰዓት ሄዶ ያ ሜሴጅ እዛ ሰውዬ ጋር ይታያል ማለት ነው። ሞክሩት። ወደ ቀጣይ ወደ አምስተኛው ስቴፕ ስንሄድ ደግሞ ወይም አምስተኛው ቲፕ ጋር ስንሄድ ደግሞ 3 ሰረዟን እነካለን። እዚህ ከላይ የምትመለከቱን 3 ሰረዝ እነካለን። ከዛ ሴቲንግ ውስጥ እንገባ። ወደ ሴቲንግ ሳይሆን ጫፍ ላይ ቴሌግራም ፊውቸርስ የሚል ነገር አለ። ከዛ ይሄ ለፕሪሚየም ተጠቃሚዎች ነው። ወደ ሴቲንጋችን እንገባለን። ከሴቲንግ ታች ደግሞ ቴሌግራም ፎር አንድሮይድ ምናምን የሚል ነገር አለ። እሱን አንዴ ጫን ብለን እንይዛለን ማለት ነው። ከዛ በኋላ አሁን የሚመጣላችሁ ጫን ብላችሁ ከያዛችሁ በኋላ የሚመጣ ጽሁፍ አለ። እሱ እንደጠፋውንም ድጋሚ ጫን ብላችሁ ትይዛላችሁ። ከዛ በኋላ እዚህ ጋር የተለያዩ መረጃዎች አሉ። እኛ የምንፈልገው የትኛውን ነው? ማርክ ኦል ቻትስ አስ ሪድ የሚል ነገር አለ። ለምሳሌ ቆይ ያላሳየዋችሁ ነገር አለ ከውጪ። ለምሳሌ የተለያዩ ቦታዎች ወይም ግሩፖች ላይ የሆነ ጽሁፎች ተልኮልኛል፣ ግን ሁሉንም ለማንበብ ጊዜ ስለማይበቃ ወይም ሰዓት ስለማይበቃ እንዳነበብኩ ለማድረግ ነው ይሄኛውን ስቴፕ የምንጠቀመው። ምን እናደርጋለን? ሴቲንግ ውስጥ እንገባለን። ወደ ታች አውርደን ጫን ብለን እንይዛለን። ይሄ ያመጣነው እስኪጠፋ። ከዛ በኋላ ምንድነው የሚለው የምንፈልገው? ማርክ ኦል ቻትስ አስ ሪድ የሚል ነገር አለ። እሱን አንዴ ክሊክ እናደርጋለን ማለት ነው። ከዛ በኋላ አሁን ቴሌግራማችን ጋር ስንሄድ የቅድሞቹ ሜሴጆች ይጠፋሉ ማለት ነው። በዚህ ወይ መጠቀም ትችላላችሁ ማለት ነው። ወደ ቀጣይ ስቴፓችን ስንሄድ ደግሞ ስቴፕ 6 ነው። ይሄ ደግሞ ሴኩሪቲ ቲፕ ነው። ቴሌግራማችን ሀክ ተደርጎ ከሆነ እንዴት ነው ማስወገድ የምንችለው? ወይም ቴሌግራማችን ሌላ ሰው እየተጠቀመበት ከሆነ እንዴት ነው ያን ነገር ማስወገድ የምንችለው የሚለውን ነገር ቼክ እናደርጋለን ማለት ነው። ከላይ ለምሳሌ አሁንም 3 ሰረዟን ነክታችሁ ትገቡና ሴቲንግ ውስጥ ነው የምትገቡት። ሴቲንግ ጋር ወደ ታች ዝቅ ብላችሁ ዲቫይስ የሚለውን ነገር ትነካላችሁ። ዲቫይስ ውስጥ ስትገቡ እዚህ ጋር ዚስ ዲቫይስ ይላል። ይሄ እኔ የምጠቀምበት ስልክ ነው። ሌላ ስልክ ካለ ግን አንዴ ያን ክሊክ ታረጉና ተርሚኔት ሴሽን የሚል ነገር ይመጣል ማለት ነው። ያን ሪሙቭ ማድረግ ትችላላችሁ። የማትፈልጉት ወይም የማታውቁት ስልክ ቁጥር ካለ ማለት ነው። ተጠቀሙት። ወደ ሰባተኛው ስቴፕ ስንሄድ ደግሞ ሰባተኛው ስቴፕ ምንድነው የሚለን? ለምሳሌ እዛ መላኪያው ጋር ሰው ጋር ሜሴጅ ለመላክ ስንገባ መጻፊያውን አንዴ ነካልና ከዛ GIF ከዛ ስፔስ ምን እናደርጋለን ማለት ነው። ከዛ የተለያዩ ስቲከሮች ወይም ስዕሎች ይመጡልናል ማለት ነው። ለምሳሌ እዚህ ጋር ዋው ብዬ በጽፍ ከዚህ ጋር የተገናኙ የተለያዩ ስቲከሮች ያመጡልኛል ማለት ነው። ስለዚህ በዚህ ወይ በቀላሉ በጣም ብዙ አማራጮች ተጠቅመን ስቲከሮችን ለሰው መላክ እንችላለን ማለት ነው። እንደምትመለከቱት ይሄን ስቴፕ ተጠቅማችሁ መሞከር ትችላላችሁ ማለት ነው። ተጠቀሙት። ወደ ቀጣይ ስቴፕ ሲሄድ ደግሞ 8ኛው ስቴፕ እንዴት አድርገን ነው ፎልደሮችን ክሬት የምናደርገው? ለምሳሌ እዚህ ጋር እኔ ጋር ክሬት ተደርጓል። ለእናንተ ለማሳየት ብቻ ቦታውን ነግራችኋለሁ። ኦል ፕራይቬት ግሩፕ ቻናል አንሪድ ምናምን የሚሉ ነገሮች ብዙ ሰዎች ጋር እንደ አዲስ ስትጀምሩ አይመጡም። እንዴት አድርገን ነው አድ ማድረግ የምንችለው? አሁንም 3 ሰረዟን እነካለን። ከዛውንም ሴቲንግ ውስጥ ነው የምንገባው። ሴቲንግ ውስጥ እንገባና ፎልደር የሚል ነገር ይመጣልናል። እዚህ ጋር እንደምትመለከቱት ቻት ፎልደር የሚል ነገር አለ። ስለዚህ እኔ ክሬት ስላደረግኩ ነው። እናንተ ክሬት ያላደረጋችሁ ከሆነ አድ የሚለውን ነገር ትነኩና ወይም ክሬት ኒው ፎልደር የሚለውን ትነኩና እዚህ ጋር ፎልደር ኔማችሁን የፈለጋችሁትን ማስገባት ትችላላችሁ። ከዛ አድ ይሆንላችኋል ማለት ነው። ይሄንም ቲፕ ሞክሩት። ወደ 9ኛው ስቴፕ ስንሄድ ደግሞ እንዴት አድርገን ነው ቴሌግራማችን ውስጥ ሁለተኛ አካውንት አድ ማድረግ የምንችለው ወይም በአንድ ቴሌግራም ውስጥ የተለያዩ ብዙ አካውንቶችን ክሬት አድርገን መጠቀም የምንችለው የሚለውን ነገር ነው የማሳያችሁ ማለት ነው። ይሄንም ለማድረግ 3 ሰረዟን ትነኩና
አድ አካውንት የሚል ነገር አለ። እኔ እዚህ ጋር ኦሬዲ 2 አካውንቶች አሉኝ እንደምትመለከቱት። እናንተ ግን አድ ማድረግ ከፈለጋችሁ 3 ሰረዟን ነክታችሁ አድ አካውንት የሚል ነገር ይመጣላችኋል። ከዛ ሀገር ትመርጡና ስልክ ቁጥር አስገብታችሁ አካውንት ክሬት ማድረግ ትችላላችሁ ማለት ነው። ይሄንም ስቴፕ ወይም ቲፕ ተጠቀሙት። የመጨረሻው 10ኛው ቲፕ ጋር ስንሄድ ደግሞ ይሄኛው ቲፕ ለምሳሌ አሁንም ለሰው መልእክት ምንልክበት ጋር እንሄዳለን ወይም መጻፊያው ጋር እንሄዳለን። አንድ ጊዜ ይቅርታ መጻፊያው ጋር አታች ምልክት አለች። እሷን አታች ምልክት አንዴ እነካለን። ከዛ እዚህ ጋር ጋለሪ፣ ዋሌት፣ ፋይል፣ ሎኬሽን፣ ቼክ ሊስት ምናምን የሚሉ ነገሮች አሉ። እኛ የምንፈልገው ምንድነው ሎኬሽን የሚለውን ነገር ነው። ስለዚህ አሁን ያለንበትን ከረንት ሎኬሽን ለዛ ሰውዬ መላክ እንችላለን ማለት ነው። ድንገት ቦታውን ቶሎ የፈጠነ ሰውየው እኛ ጋር እንዲመጣ ወይም ቦታችንን እንዲያከፈለግን ይሄን ስቴፕ በመጠቀም ለሰውየው ሎኬሽናችንን መላክ እንችላለን ማለት ነው። በዚህ ወይ ተጠቀሙት ማለት ነው። ይሄ የመጨረሻው ቲፕ ነው ማለት ነው። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ ባይ